ሰላም ሰላም ወገኖች እንደምን ሰነበታችሁ? ክብር ለጌታ ለአምላካችን ይሁን። በዕብራውያን መልእክት ምዕራፍ 1 ቁጥር 1 እና 2 ላይ የእግዚአብሔር ቃል እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እንግዲህ እግዚአብሔር የሚናገር አምላክ እንደሆነ ነው ከዚህ የምናየው። በጥንት ቀደም ለነበሩት በነቢያት በኩል ተናግሮ ነበር። ከዚያም የዛሬ 2000 ዓመት በጌታችን በኢየሱስ ክርስቶስ በኩል ተናገረን ይላል እግዚአብሔር ቃል እዚህ ጋር እንዳነበብኩት። ከጌታችን ኢየሱስ ክርስቶስ እርገት በኋላ ደግሞ በመረጣቸው በሐዋርያቱ በኩል በመንፈስ ቅዱስ ደግሞ መናገሩን ቀጥሎ የመጨረሻው ሐዋርያዊ ከዚህ ዓለም እስካለፈበት ጊዜ ድረስ ጌታ ሲናገር ነበር። እንግዲህ እግዚአብሔር ይናገራል። ለምንድን ነው የሚናገረው ካልን የሚያደርገውን የሚሰራውን ሰዎች እንዲያውቁ ነው። ለሰዎች ይገልጣል፣ ለሰዎች ያስረዳል። እንዲሁ የፈለገውን ዝም ብሎ የሚያደርግ አምላክ እንዳልሆነ ነው የምንረዳው። እቅድ አለው፣ በዓላማ ነው የሚሰራው፣ በመርህ ነው የሚሰራው። ይህንን ደግሞ በባሪያዎቹ በኩል ለሕዝቡ ይናገራል። ስለዚህ እግዚአብሔር ነገሮችን የሚደብቅ የሚሸፍን አምላክ ሳይሆን የሚገልጥ በግልጽ የሚሰራውን ነገር በግልጥ የሚናገር አምላክ ነው እና ይሄን ነው ሲያደርግ የኖረው እግዚአብሔር። እቅዱን በተለይ እቅድ ስንል የማዳን እቅዱ ላይ ነው። ይህ ስለ ሰዎች የግል ህይወት የሚናገረውን ትንንሽ ነገር ላይ አይደለም አሁን እያሰብን ያለ ነው። ሰዎችን ለማዳን ሰውን ለሰው ህይወት ለመስጠት እግዚአብሔር ከዘላለም ያሰበውን ሐሳብ እንዴት አድርጎ እንደሚፈጽመው በየዘመኑ ለሰዎች ሲናገር ነው የኖረው እና ስለዚህ ይሄ ቃሉን የተናገረበት ለኛ ደግሞ ተጽፎ የቀረልን ይሄ መጽሐፍ ቅዱስ በእጃችን ያዝነው መጽሐፍ ቅዱስ እንግዲህ የሚደብቅና ግራ የሚያጋባ መሆን ሳይሆን የሚገባው ግልጽና ሰዎች ሊረዱት የሚገባው ነው መሆን የነበረበት። ግን ለኔና ለእናንተ ሪያሊቲው እንደዛ አይደለም። በየመጽሐፍ ቅዱስ ጥናቱ እንደምናየው በግልም ስናነብ በየመድረክ ላይ አሁንም ደግሞ በዚህ ዘመን በሶሻል ሚዲያ ሁሉ የምንመለከተው ምንድነው? የእግዚአብሔርን ቃል ስናነብ መረዳታችን የተለያየ እንደሁም ይሆን የእግዚአብሔር ቃል የማይገባን ስል ሁሉ ማለት ሳይሆን አብዛኛው ነገር አይገባንም። እውነትን እንነጋገር ከተባለ እንደማይገባን በምንድነው የምናውቀው? ጥያቄ ይፈጥርብናል ማለት ነው። የአንዳችን ሐሳብ ከሌላ ጋር ይጋጫል። ስለዚህ የማንረዳው ነገር አለ። ጥያቄ የሚፈጥርብን ብዙ ነገር አለ። መልስ የምንፈልግባቸው ብዙ ነገሮች አሉ። ግን እንደዛ ሊሆን ይገባው ነበር ወይ ብለን ብንጠይቅ አይሆንም፣ አይገባውም ነበር። የእግዚአብሔር ቃል ግልጽ መሆን ይገባው ነበር። ማንም ሰው ሲያነበው ሊገባው ይገባ ነበር። ምክንያቱም መጀመሪያ እንደተናገርኩት እግዚአብሔር ሐሳቡን የመደበቅ ዓላማ ሳይሆን ያለው ግልጽ የማድረግ ነው። ለምን ይደብቃል? እግዚአብሔር እንዳናቆም የሚፈልገውን ነገር ለምን ይናገራል? ዋት ኢዝ ዘ ፖይንት? ከተናገረ ግን ህዝቡ እንዲገባው ህዝቡ እንዲያውቀው የሚፈልገውን ነገር ነው የሚናገረው። አሁን ጥያቄ ይፈጥራል ይሄ ነገር። ታዲያ ለምንድነው እኛ የማይገባን? ለምንድነው ዛሬ ስናነብ ጥያቄ በጥያቄ የምንሆነው? ጥያቄ የሚፈጥርብን ለምንድነው? የተለያየ መረዳት ያለው ለምንድነው? በሐሳብ የማንስማማው? አንዱ እንዲህ ነው የሚለው ሲል አንዱ ነው እንደዚህ ነው የሚለው ሲል። ኦኬ ምሳሌ ብዙ ልጠቅስላችሁ ይችላል። በተለይ ደግሞ የመጨረሻ ዘመንን በተመለከተ ስነ ፍጻሜን በተመለከተ በጣም ምስቅልቅል ያለ ነገር ነው ያለው አስተምህሮን በተመለከተ። ዋይ እግዚአብሔር የተናገረው ነገር እንደዚህ ግራ የሚያጋባና ለመረዳት አስቸጋሪ ስለሆነ ነው ወይስ ሌላ ሪዝን አለው?
እኔ ሌላ ሪዝን አለው ነው የምለው። ያ ሪዝን ምን እንደሆነ እነግራችኋለሁ። ኦኬ እንግዲህ እግዚአብሔር የተናገረውን ነገር እንዳይገባን የሆነበት ዋናው ምክንያት የምናነበው ቃል የብሉይም ሆነ የአዲስ ኪዳኑ ቃላት በቀጥታ እኛን የማይመለከተንና ለኛ የተላከ ቃል ስላልሆነ ነው። ይህን ነገር ደግሜ እለዋለሁ። የብሉይ ኪዳን መጻሕፍት ቢሆኑ የአዲስ ኪዳን መጻሕፍት ላይ ያለው የእግዚአብሔር ቃል በቀጥታ ይሄ በቀጥታ የምለውን ወይም በዋናነት የምለውን አስምሩበት። ኦኬ በቀጥታ ወይም በዋናነት እኛን የሚመለከተንና ለኛ የተላከ ስላልሆነ ነው። ኦኬ ራሱ እኮ የመልእክቶቹን ታይትሎች ብትመለከቱት የብሉይ ኪዳን መጻሕፍት ኦብቪየስሊ ለብሉይ ኪዳን ሕዝብ ለአይሁዶች የተላከ ነው። ምንም ጥያቄ የለም። በዛ ጌታችን ኢየሱስ ክርስቶስን መጥቶ ሲያስተምርና ሲናገር የነበረው በአይሁዶች መካከል ነው። የተናገረባቸው ምሳሌዎች ይጠቀም የነበረው ቃላት ሁሉ እዛ ቆሞ ለሚሰሙት ሰዎች ግልጽ ነበር። ለምን? የራሳቸው በዘመኑ የነበረ የቋንቋ ዘይቤ የቃላቶችን በእነሱ በኑሯቸው በህይወታቸው በካልቸራቸው ውስጥ ያሉ አባባሎችን ንግግሮችን እየተጠቀመ ስለሚናገር ለነሱ ምንም ጥያቄ አይፈጥርም ነበር። ጥያቄ የሚፈጥርባቸው የተናገረው ቃል ሳይሆን ሚስጥር የሆኑ ነገሮችን በሚናገርበት ሰዓት ጥያቄ ይሆንባቸዋል። ሲጠይቁት ደግሞ ጌታ ኢየሱስ ክርስቶስ ያብራራ ነበር ለሐዋርያቱ እንደምታውቁት። ወደ አዲስ ኪዳን ደግሞ ስንመጣ የአዲስ ኪዳን መልእክቶችን ብንመለከት በሙሉ የተላኩት ስፔሲፊክ ለሆኑ ሰዎችና አማኞች ነው። ለምሳሌ ለሮም ወደ ሮም ሰዎች፣ ወደ ቆሮንቶስ ሰዎች፣ ወደ ገላትያ ሰዎች፣ ወደ ተሰሎንቄ፣ ወደ ፊልጵስዩስ፣ አንዳንድ ደግሞ ለግለሰቦች ነው፣ ለቲቶ፣ ለጢሞቴዎስ፣ ወደ ዕብራውያን እንደዚህ ነው የተላኩት። ስፔሲፊክ ለሆነ ዓላማ ስፔሲፊክ ለሆኑ ሰዎች በዛ እነሱ ያልፉበት በነበረው ዘመን ከሚያልፉበት የህይወት ገጠመኛቸው ጋር አብሮ የሚሄድ ቃል ነበረ ሲልክ የነበረው እግዚአብሔር። ያም በሚያደርግበት ሰዓት እንግዲህ እነሱ በሚያልፉበት ሁኔታ ውስጥ ያሉ ስፔሲፊክ ሁኔታዎችን የነሱን አውድ ጠብቆ ነው እግዚአብሔር የሚናገረው። የነሱ ገጠመኝ እዚህ ውስጥ እንትን መግባት አለበት። ኦኬ ዮሐንስ ራእይን ብንመለከት ዮሐንስ ራእይ በእስያ ላሉት ለሰባቱ አብያተ ክርስቲያኖች ነው የተላከው። ለኤፌሶን፣ ለሰምኔስ፣ ጴርጋሞን፣ ሎዶቅያ፣ ሌላ ማን ነው? ቲያጥሮን፣ ፊላደልፊያ፣ ሰባት አብያተ ክርስቲያናት ለነሱ የተላኩ መልእክቶች ናቸው። አንድ ላይ ካናናይዝድ ሆኖ አንድ መጽሐፍ ቅዱስ ሆኖ ለኔና ለአንተ የቀረቡት መጽሐፍ። እኛ የምናነበው እነዚህን መጽሐፍት ነው። እነዚህን መጽሐፍት ስናነብ ልክ ለኛ እንደተላከ እኛ ባለንበት በዚህ ዘመን ያለውን የኛን ኑሮ እና የኛን ገጠመኝ ቤተክርስቲያን የምታልፍበትን ነገር ላይ ያተኮረ ቃል አድርገን ወስደን የምናየው ከሆነ ችግር ይፈጥራል ማለት ነው። በዋናነት የእግዚአብሔር ቃል ግራ የሚያጋባን ለዚህ ነው። ይሄ ነው ዋናው። ይሄ ብቻ ነው እያልኩ አይደለም። በዋናነት ይሄ ነው። መልእክቶቹ ለኛ እንደተጻፉ የኛን ጊዜ የሚመለከቱ የኛን ሁኔታ የሚመለከቱ አድርገን ስለምንወስዳቸው። ነገር ግን እንደዚህ አይደለም። በመጀመሪያ ደረጃ ልናደርግ የሚገባን ይሄ መልእክት በተጻፈላቸው ሰዎች ጫማ ውስጥ ሆነን እነሱ የሚያልፉበትን ሁኔታ እና ጥያቄ የሆነባቸው ነገር ምን እንደሆነ አውቀን ለዛ እግዚአብሔር የላከላቸው ቃል ምን እንደሆነ ስንመለከት ትክክለኛውን አውድ ይዘን መጽሐፉን መረዳት እንጀምራለን ማለት ነው። ኦኬ የነሱ ይሄ ታሪካዊ እንትናቸው ገጠመኛቸው ወይም ሂስቶሪካል ኮንቴክስት የሚባል ነገር አለ። እሱን ማየት አለብን።
ከዛ ውጪ ስናይ ማየት ከጀመረን መሳሳት እንጀምራለን ማለት ነው። ምን ማለት እንደሆነ በሲምፕል የሆኑ ኤግዛምፕሎች ወስጄ አሳያችኋለሁ። ለምሳሌ ኦኬ አሁን ወደ ሐሳቤ መጣ ማለት ነው። በዚህ ራእይ ላይ ያለው ራእይ ምዕራፍ 2 ላይ ወደ ሰምርኔስ ቤተክርስቲያን ጌታ ቃሉን ሲልክ ምን አለ? ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በሆኒ ሊያስገባው አለው፣ 10 ቀን መከራ ትቀበላላችሁ ይላል። አሁን ይሄ ስፔሲፊክሊ እነሱን የሚመለከት ነው። በዛ ሰዓት በመከራ እያለፉ ነው። አንዳንዶቹ እንዲያውም ሊታሰሩ እንደሆነ እግዚአብሔር ቃል ነግራቸዋል። በዚህ ሰዓት ውስጥ አትፍራ፣ ጸንተህ በእምነት ጽና ብሎ ይናገራል ማለት ነው። ኦኬ ለተሰሎንቄ ቤተክርስቲያን በላከው መልእክት ላይ ብንመለከት ለምሳሌ እዛም በመከራ እያለፉ የነበሩ ክርስቲያኖች ናቸው። እነሱን ደግሞ ምን ይላቸዋል? አሁን መከራ ለሚያሳዩአችሁ መከራን ለእናንተ ደግሞ ከኛ ጋር እረፍትን ብድራት አድርጎ ሊሰጥ ጌታ ይገለጣል ይላቸዋል። ስለዚህ ጌታ ኢየሱስ ክርስቶስ ሊገለጥ እንደሆነ ሊመጣ እንደሆነና በሚመጣ ጊዜ በመከራ ውስጥ እያለፉ ለነበሩ ለተሰሎንቄ አማኞች እረፍት እንደሚሰጥ፣ ነገር ግን እነሱን መከራ ሲያሳዩአቸው ነበሩ ሲያሳድዷቸው ለነበሩት አይሁዶች ግን ለነሱ ደግሞ መከራ እንደሚያመጣባቸው ሲነግራቸው እንመለከታለን አንደኛ ተሰሎንቄ ላይ። ስለዚህ አሁን ይሄ ስፔሲፊክሊ እነሱ ካሉበት ሁኔታ ጋር የተያዘ ጉዳይ እንደሆነ እንመለከታለን ማለት ነው። ወደ ለሰባቱ አብያተ ክርስቲያናት አሁን የተጻፉትን የተላከው መልእክት ራእይ ላይ ስንመለከት መጀመሪያ ቁጥር 1 ላይ ምንድን ነው የሚለው? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ይላል። አሁን ቶሎ ሊሆን የሚገባው ነው። በራእይ መጽሐፍ ላይ ያሉ ነገሮች ከምዕራፍ 1 ጀምሮ እስከ ምዕራፍ 22 ድረስ ያለው ነገር ቶሎ ሊሆን የሚገባው ነው። ወደ 5 ነው 6 ቦታ ቶሎ ሊሆን የሚገባው እንደሆነ ይናገራል። ምዕራፍ 22 ጋር መጨረሻ ገጽ ራእይ ብንመለከት ምን ይላል? እነሆ በቶሎ እመጣለሁ ይላል ጌታ። ለምሳሌ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሎ ነግሯቸዋል። ስለዚህ ዋጋ በእጄ ይዣለሁ ለእያንዳንዱ እንደ ስራው ልከፍል ዘንድ የሚለው መልእክት በዛ ሰዓት በህይወት ይኖሩ ለነበሩ በእስያ ለሚኖሩ ለሰባቱ አብያተ ክርስቲያናት ውስጥ ለሚያመልኩ ክርስቲያኖች ነው መልእክት የሚሆነው፣ ለእኔና ለእናንተ አይደለም። ምክንያቱም ያ ቶሎ የተባሉት እነሱ ናቸው እንጂ ለእኛማ እንዴት ቶሎ ሊሆን ይችላል? ለእኛ የሚሆነው ታሪክ ነው፣ ለእነሱ ግን ትንቢት ነው። ያም ነገር ቶሎ እንደሚፈጸም የሚናገርበት ቦታ ነው። ሌላ አንድ ምሳሌ ከመጠቅለሌ በፊት ላሳያችሁ። ማቴዎስ ምዕራፍ 24 እስቲ እንሂድ። ማቴዎስ ምዕራፍ 24 ሙሉ ምዕራፉ ስለ ጌታ ዳግም ምጽአት መቼ እንደሚሆን እንዴት እንደሚሆን ጌታ የተናገረበት ክፍል ነው። ግን ቁጥር 34 አብረን እንመልከት። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል። ይህ ሁሉ የሚለው ከቁጥር 3 ጀምሮ እስከ ቁጥር 33 ድረስ ይሆናል ብሎ የተናገረው ነው። ከዛ ውስጥ ይሆናል ብሎ የተናገረው ለምሳሌ የመከራው ዘመን፣ የኢየሱስ ክርስቶስ ዳግም ምጽአት፣ የፀሐይ መጨለም፣ የጨረቃ ብርሃኗን መከልከል፣ የከዋክብት ከሰማይ መውደቅ፣ የሐሰተኛ ክርስቶሶች መምጣት፣ እነዚህን ሁሉ ነገር ተናግሮ ነው። ከዛ ይሄን ነገር ሲቋጨው ምን አለ? ይህ ሁሉ እስከሚሆን ድረስ ይህ ትውልድ አያልፍም ማለት። ይህ ትውልድ ማለት እዛ እሱ ቆሞ የኖረበት የተወልዶ ያደገበት ሐዋርያቱ ያሉበት ያ እሱን ሲያገለግል ሲያስተምር ይሰማው የነበረው ሕዝብ ያለበትን ትውልድ ነው። ይህ ትውልድ ነው እንጂ ያ ትውልድ አላለም። this generation ያለው እና እንደ ባለ አእምሮ ካሰብን ይህ ጄኔሬሽን ማለት ይህ ጄኔሬሽን ነው ማለት ኢየሱስ ክርስቶስ ቆሞ
ሲናገር ያዳምጥ የነበረ ህዝቦች ያ ትውልድ ማለት ነው። ያ ትውልድ ደግሞ ያኔ የኖረ ነው ከዛሬ 2000 ዓመት። ይሄን ክፍል ለኛ ወይም ደግሞ ወደፊት ለሚመጣ ጄኔሬሽን ይሆናል ብለን ማሰብ ይሄ ግራ የሚያጋባ ነገር ነው የሚሆነው። ሲምፕል ኤግዛምፕሎች ነው አንዳንድ ምን ማለት እንደሆነ እንድታዩ እየተናገርኩ ያለው። ስለዚህ ብዙ ኮንፊውዥን ብዙ ነገር እንዳንረዳ እንቅፋት የሆነብን አንደኛው ነገር ምንድነው? ይሄ የእግዚአብሔር ቃል ያሉ ሐሳቦች በዋናነት ወይም በቀጥታ እኛን የሚመለከቱ ወይም ለኛ የተጻፉ አድርገን ስለምንወስድ ነው። ግን እንደዛ አይደለም። እንደገና ስሙኝ ማለት አንዳንድ ሰዎች ግራ እንዳይገባቸው። በመጽሐፍ ቅዱስ ውስጥ የተጻፈው ሐሳብ እኛን አይመለከተንም አላልኩም፣ ወይም ለኛ አይጠቅመንም አላልኩም፣ ወይም ለኛ የሚያስተምረው ነገር የለም እያልኩ አይደለም። ብዙ ነገሮች በተለይ ኮንፊውዥን የሚፈጥሩብን ነገሮች ግን ስለኛ አይደለም፣ በቀጥታ እኛን የሚመለከት አይደለም። ኦኬ። በተለይ ደግሞ ስነ ፍጻሜን በተመለከተ ያለ ነገር በፍጹም እኛን አይመለከትም። ይሄንን ነገር በተመለከተ በዚህ ቻናል ላይ ይሄን ነገር ከእናንተ ጋር ለመካፈል ጌታ በሰጠን ጸጋ የቻልነውን ያህል እየሞከረን ነው፣ እየታገልን ነው። ስለዚህ እንደገና እነዚህን ትምህርቶች በዚህ መረዳት ሆናችሁ እንድትከታተሉ እንጋብዛችኋለን። ጥያቄዎች ካሏችሁ ጥያቄ ጠይቁን፣ የምንችለውን ያህል መልስ እንሰጣለን። ግን የእግዚአብሔር ቃል ስናጠና መጀመሪያው የሆነው ቤዚክ የሆነው ፕሪንሲፕል ይሄ ነው። ኦኬ። ማን ነው ተደራሲያኑ እና ማን ናቸው? ጉዳዩ የሚመለከተው ለምንድን ነው የሚለውን መያዝ አለብን። ይሄንን ይዘን ከዛ ጊዜውን ታሳቢ ያደረገ ታሪካዊ ዳራውን ታሳቢ ያደረገ ዘመኑን የሚያልፉበትን ዘመን ሁሉ ታሳቢ ያደረገ ግንዛቤ እንዲኖረን ያስፈልጋል ማለት ነው። ከዛ ውስጥ ይሄን መጀመሪያ ከጨበጠን በኋላ ነው ከእያንዳንዱ መልእክት ውስጥ ለኛስ በዚህ ዘመን ለምንኖር ክርስቲያኖች የሚሰጠው ትርጉም ምንድነው ከዚህ ውስጥ ለኛ የምንማረው ወደሚለው ነገር የምንመጣው። መጀመሪያ ለነሱ የሚናገረውን ነገር አውቀን ነው ከዛ ለኛ የሚናገረውን ነገር ልንረዳ የምንችለው። ኦኬ። ይሄ ነገር ከተገነዘብን ብዙ እንቆቅልሾቻችን፣ ብዙ ጥያቄዎቻችን መመለስ ይጀምራሉ ማለት ነው። ጌታ አብዝቶ ይባርካችሁ። ወደፊትም ብዙ በዚህ ሐሳብ ተመሳሳይ ሐሳቦች የምንናገረው ነገር ይኖሩናል። ክብር ለእግዚአብሔር ይሁን። ቻው።